ቤተሰቦች ክርስቶስ ለአንድ ኃጢአተኛ ሰው ያለውን የማይለወጥ ፍቅር ነው ማለት ነው እና ሊቃውንቱ ሀዲዱ በጣዖተ ተአቱ ነገድ እያሉ እግዚአብሔርን ሲያመሰግኑ ነበር ማለት ነው። እግዚአብሔር ቤተሰቦች ስለዚህ ከ99 በጽድቅ መንገድ ያሉ ሰዎች አንዱ የተስፋ ልጁን እግዚአብሔር ይፈልገዋል። አንዲት የጠፋች ልጁን እግዚአብሔር ይፈልጋል ማለት ነው። ስለዚህ እግዚአብሔር እኛን ስለሚወደን ስለሚያፈቅረን አምላክ ምን ሆነ? ሰው ሆነ፣ ከድንግል ማርያም ተወለደ። በዛሬው ቀን ደግሞ ይህ ተጠመቀ ማለት ነው። ለምንድን ነው የተጠመቀው ክርስቶስ? እኛ ልጅነት ለማግኘት ነው የምንጠመቀው። እኛ እንድንነጻ ነው የምንጠመቀው። ክርስቶስ ግን ንጹሐ ባሕርይ ነው። ወኮነ ፈያ ከማነ ዘለለ ኃጢአት ባሲጣ እንደኛ ሰው ሆነ ከኃጢአት በቀር ተብሎ ተጽፎለታል። እርሱ ንጹሐ ባሕርይ ነው። እርሱ ቅዱስ ነው፣ ፍጹም ነው፣ ምንም ኃጢአት የለበትም። ኃጢአት የማያውቀውን ልጁ ስለኛ ኃጢአት አደረገው ተብሎ ተጽፏል። እሱ በሀሳብም በቃልም በንግግርም ኃጢአት የሌለበት የእግዚአብሔር ልጅ ድንግል ማርያም ልጅ ኢየሱስ ክርስቶስ የተጠመቀው አንደኛ ለእኛ ክርስትናን ለማስተማር አርአያ ለመሆን እንዲሁም ደግሞ ሕግን ሁሉ ለመፈጸም ነው። እግዚአብሔር ቤተሰቦች እና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የተጠመቀበት ቀን ነው። የሥላሴ ምስጢር የተገለጠበት ቀን ነው። ዛሬ በጣም ትልቅ በዓል ነው እና ሁላችሁም ይህንን በዓል ገብቷችሁ ተረዷችሁ ልታከብሩ ወደዚህ መጥታችኋል። ሁላችሁም ስራችሁን ነገራችሁን ሁሉ ትታችሁ እንደ እግዚአብሔርን እናከብራለን፣ ታቦተ ሕጉን እናጅባለን፣ ወደ ቤቱ እናደርሳለን ብላችሁ መጥታችኋልና እግዚአብሔር በነገር ሁሉ ከእናንተ ጋር ሲሆን በቤታችን ነው። ወስብሐት ለእግዚአብሔር።